መጀመሪያ አሕዛብ የሚለውን ነገር ኦሌሽን ማለት ስላልመሰላቸው በሱ በኩል መተው አይሁዶች በኢየሱስም ይጠመቃሉ፣ አሕዛብ ደግሞ በሌላ ይጠመቃሉ ነበር። እሱም ከሰረ። ምክንያቱም ፕላስ አሕዛብ የሚለው ኦሌሽን ትርጉሙ ማለት ከመሆን ባሻገር በመጽሐፍ ቅዱስ ውስጥ የኤፌሶን ሰዎች አሕዛብ ናቸው። መቶ አለቃ ቆርኔሌዎስ አሕዛብ ነው ከነቤተሰቡ፣ እነሱ ሁሉ በኢየሱስም ነው የተጠመቁት። ስለዚህ የኢየሱስም ጥምቀት ለአይሁድ ብቻ ነው የሚለው ነገር ኪሳራ ሆነ ማለት ነው። ከዛ እሱ ሲከስር ውሃ አይደለም አሉ። የውሃውም ደግሞ ከሰረ። የኢየሱስም ጥምቀት የውሃ ጥምቀት መሆኑ ግልጽ ሆነ። አሁን ደግሞ አዲሱ ፍልስፍና ምን መጣ? ጌታ ኢየሱስ ሁለት ትእዛዝ አለ። ለአጥማቂና ለተጠማቂ ሌላ ትእዛዝ አለ። እሱም ደግሞ ከሰረ። እንዴት ከሰረ? ማቴዎስ ወንጌል ምዕራፍ 28 ላይ ተመልከቱ። አጥማቂዎቹ እና ለተጠማቂዎቹ ሁለት ትእዛዝ አልታዘዘም። ይሄ የኢየሱስም ጥምቀት ያንገሸገሻቸው ሰዎች ዘዴ ለመፈለግ እና believe that is spirit ብዬ ነው ማስበው። ምክንያቱም በኢየሱስ ክርስቶስም የተጠመቁ ሰዎች ያገኙት ነገር ቀላል ነገር አይደለም። በኢየሱስም የተጠመቁ የኤፌሶን ሰዎች ምንድነው ያገኙት? በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የሚል ትልቅ ነገር ነው ያገኙት። ዓለም ሳይፈጠር አስቀድሞ ተመርጣቸዋል የሚባል ትልቅ ጉዳይ ውስጥ ነው። በሰማያዊ ስፍራ ላይ ያላችሁት እኮ ነው ያላችሁ። ምድር ላይ ያሉትን ሰዎች ምድር ላይ የሚኖሩት ሰዎች እኮ በጌታ በኢየሱስ ከተጠመቁ በኋላ ምንድነው ያላቸው? እናንተ እኮ እዚህ አይደላችሁም አላቸው። በሰማያዊ ስፍራ ነው ያላችሁት ነው ያላቸው። እግዚአብሔር ይመስገን። የሚገርም ታሪክ እኮ ነው። በጌታ በኢየሱስም በመጠመቅ ውስጥ የሚገባበት ታሪክ ነው። በጣም የሚገርም ታሪክ፣ ድንቅ ታሪክ ነው። እግዚአብሔር ይመስገን። ምድር ላይ ቁጭ ብሎ በሰማያዊ ስፍራ ነኝ ብሎ የሚያስብል ታሪክ ማለት ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላንብብላችሁ እንዴት እንደሚል። እንደዚህ ይላል፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም በአብ በመንፈስ ቅዱስ አጥምቃችኋል አላቸው። በአብ በወልድና በመንፈስ ቅዱስ ስም እያጠየቀ ነው። እያጠመቃችኋቸው አጥማቂዎቹን ነው የሚነግራቸው። ያዘዝኳችሁንም ሁሉ እንዲጠብቁ። እነማን? ተጠማቂዎቹ። እናንተ እያጠመቃችኋቸው፣ ተጠማቂዎቹ ደግሞ ያዘዝኳችሁን ሁሉ። እናንተ ያዘዝኳችሁን አንዳንዱን አይደለም ያላቸው፣ እናንተን ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸዋል። ስለዚህ ተጠማቂዎቹ የሚነገራቸውና የሚጠብቁት አጥማቂዎቹ የተነገራቸውን ነው። እኔ እናንተን ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ነው እንጂ ያለው እኔ ለእናንተ ማስተምራችሁ ሌላ ነው፣ እነሱ ደግሞ የሚጠብቁት ሌላ ነው አይደል? እናንተን ያዘዝኳችሁን ነው እንዲጠብቁ ያስተማራችሁ። እናንተን ያዘዝኳችሁን እንዲጠብቁ እያስተማራችኋቸው። ስለዚህ ተጠማቂዎቹ አጥማቂዎቹ ያላቸው ትእዛዝ አንድ ነው። ተጠማቂዎቹ የሚጠብቁት አጥማቂዎቹ የታዘዙትን ነው እንጂ ተጠማቂዎቹ የሚጠብቁት ሌላ ትእዛዝ፣ አጥማቂዎቹ የሚጠብቁት ሌላ ትእዛዝ የለም። ይህም ከስሯል። ስለዚህ ሌላ ፈልጉ፣ ማምለጫ ሌላ ፈልጉ። አያ አራተኛ ጊዜ ስትቀይሩ ገብቷችሁ አይደለም የምታረጉት። የተረዳችሁት ነገር የላችሁ፣ የገባችሁ ነገር የለም። ለእውነት ብላችሁም አይደለም። ለእውነት ቢሆን ኖሮ አይቀያየርም እንዴ? በጣም እኮ በዛ እኮ። አንድ ጊዜ ይቀየራል፣ ሁለት ጊዜ ይቀየራል፣ ሶስት ጊዜ፣ አራት ጊዜ። እንዴ ለምንድን ነው በኢየሱስ መጠመቁት? አይ ጥምቀት በኢየሱስም ጥምቀት ለአይሁድ ስለሆነ ነው። እሺ እሱን ተቀበል። እሱ ፈረሰ። ከዛ ደግሞ ተቀየረና አይደለም በኢየሱስ ነው የማጠመቁት። አይ የኢየሱስ ጥምቀት የውሃ ጥምቀት ስላልሆነ አላችሁ። እሺ እሱም ፈረሰ። እንዴት እንደዚህ ሊቀያየር ይችላል? እውነት ከሆነ ለማምለጥ ብቻ ነው የምታደርጉት እንጂ እውነት ይዛችሁ አይደል?